ሰላም ሰላም እንዴት ናችሁ የቻናላችን ተከታታዮች? ዛሬ እንግዲህ ዩኒት 5 ነው የምናየው። ባለፈው ዩኒት 4 ፓርት 1 እና 2 አይተናል። በዩኒት 5 people and the state of Africa to 1500 እስከሚል ድረስ እናያለን ማለት ነው። የአፍሪካ ህዝቦች እስከ 16ኛ ሴንቸሪ ድረስ ያለውን እናያለን ማለት ነው። ሶ በዚህ ዩኒት ስር እንግዲህ በፓርት 1 ስር the language and the people of Africa, state in North Africa እና state in West Africa የሚለውን እናያለን ማለት ነው። ሶ መጀመሪያ 5.1 language and the people of Africa. Africa is a vast continent. Yes, you know Africa በዓለም ላይ ያለው ኮንቲነንት ሁለት ሰከንድ ኮንቲነንት እንደሆነች ታውቃለች። ቫስት ኮንቲነንት ነች። by people and who speak various language speaker የሚገኙበት ኮንቲነንትም ነው ማለት ነው። ሊንግዊስትስ ወይ ደግሞ ይሄ የቋንቋ ስነ ጽሁፍ ቋንቋ ምን የሚያጠኑ ሳይንቲስቶች have state that over 1000 diverse and interrelated language are currently spoken all over the continent. በአፍሪካ ውስጥ እስከ 1000 በላይ የሚሆኑ ቋንቋዎች እንደሚነገሩ ሊንግዊስትስ ወይ ደግሞ የቋንቋ ተመራማሪዎች ይናገራሉ። languages that belong to the same group share certain vocabulary or words. አንዳንድ ላንጉጆች የሚወራረስ ነገር እንዳለባቸው በአፍሪካን ቋንቋዎች ማለት ነው። Linguists describe the degree of relationship among the language. Based on this, they classify the people of Africa into the speaker of four super ፋሚሊዎች አድርገዋል ማለት ነው። ኢትዮጵያ የአፍሪካን ቋንቋ በአራት ሱፐር ፋሚሊዎች ከፋፍለዋል ማለት ነው። አንደኛ እንግዲህ ኒጀር ኮንጎ የሚባለው ነው። ኒጀር ኮንጎ ወይ ኮንጎ ኮርዶፋን ይባላል። ኒጀር ኮንጎ የሚባለው አንደኛው ነው። ሁለተኛ አፍሮአዥያቲክ ነው። ኢትዮጵያ ውስጥ እንደ ሰማቲክ፣ ኦሞቲክ፣ ኩሸቲክ ምናምን የሚገኙበት ማለት ነው። አፍሮአዥያቲክ ናይሎ ሳራን ኢትዮጵያ ውስጥም ይወራል። ይሄ ወደ ሺናሻ አካባቢ ወደ ቤንሻንጉል ጉሙዝ ምናምን አካባቢ ማለት ነው። እና ስሞለስት እንትን ያላት ደግሞ ኮይሳ ነች ማለት ነው። ኮንጎ ኒጀር ኮንጎ የሚባለው መጀመሪያ ነው። ሶሃሊ ቋንቋዎችንም አካቶ ስለሚይዝ ማለት ነው። ሶ ዲስ በኮንጎ ኢንክሉዲንግ ባንቱ ምናምን ፓንቱ እና ዌስት አትላንቲክ ምናምን የሚባሉትን ኮንጎ ኒጀር ኮንጎ አቅፎ ይዟል ማለት ነው። ሱፐር ፋሚሊ አፍሮአዥያቲክ እንዳልኳችሁ በርበሪክ አለ፣ ቻዲክ፣ ኮፕቲክ፣ አንሸንት ኢጂፕሽያን የሚባል ቋንቋ አለ። ኩሸቲክ፣ ኦሞቲክ፣ ሰሜቲክ እነዚህ ሶስቱ በኢትዮጵያ ውስጥ ይነገራሉ ማለት ነው። ኮይሳን ደግሞ ኮይኮይና እነዚህ ኮይኮይና ሳን የሚባሉ ህዝቦች ላይ ነው። ካላሪ የደዘርት አካባቢ የሚነገር ቋንቋ ወይ ደግሞ ሳውዘርን ፓርት ኦፍ አፍሪካ የሚነገር ቋንቋ ነው ማለት ነው። ናይሎ ሳራን እንግዲህ ቻድ ናይል የሚባለው አለ። ሶንጋይ ሴንትራል አፍሪካ ምናምን አካባቢ ነው በደንብ የሚነገረው ማለት ነው። ስፒከር ኦፍ አፍሮአዥያቲክ ሱፐር ፋሚሊ ሊቪ ኖርዘርን አፍሪካ ነው። ኖርዝ አፍሪካ ነው የሚነገረው ይሄ አፍሮአዥያቲክ የሚባለው። እና በርበሪክ እና ቻዲክ ምናምን የሚባሉት አሁን ኖርዝ አፍሪካ ነው የሚገኙት። ኢን ዘ ሳራን ዘ ሆርን ኦፍ አፍሪካ ኤንድ አራውንድ ዘ ሌክ ቻድ ሳራን ይነገራል። አሁን ሰብ ሳራን አካባቢ ኢትዮጵያ አካባቢ ኤንድ ሌክ ቻድ አካባቢ ይነገራል ማለት ነው። ዘ ሱፐር ፋሚሊ ኢዝ ዲቫይድድ ኢንቱ 6 ሰብ ግሩፖች አሉት አይደለ? አፍሮአዥያቲክ አንደኛ በርበሪክ፣ ቻዲክ፣ ኖርዝ አፍሪካ ምናምን የሚነገረው ኮፕቲክ፣ አንሽንት ኢጂፕሽያን ኮፕቲክ ቸርቾች ምናምን አካባቢ የሚጠቀሙበት ማለት ነው። ኩሸቲክ፣ ኦሞቲክ፣ ሴሜቲክ ደግሞ ኢትዮጵያ ውስጥም እንደሚነገረው እሱም አንዱ የአፍሮአዥያቲክ ፋሚሊ ነው። the Semitic language subgroup is spoken mainly in the Horn of Africa. ሴሜቲክ በሆርን ኦፍ አፍሪካ ውስጥ ከሚነገረው አንዱ ነው ማለት ነው። the Omotic subfamily is spoken only in Ethiopia. ኦሞቲክ ያው በኢትዮጵያ ውስጥ ብቻ ነው ኦሞ አካባቢ የሚገኙ ሪጅን ነው የሚነገረው ማለት ነው። the Cushitic branch extend from the Red Sea coast. ኩሸቲክ ብራንች ደግሞ በጣም እሱ ትልቅ the largest spoken ነው። ከሬድ ሲ ኮስት አንስቶ እስከ the through Horn of Africa and into ሴንትራል ኬንያ and ታንዛኒያ ይደርሳል ማለት ነው። ኩሸቲክ language based on rough estimate the Niger Congo super family has the most significant number of speaker ያለው ያው ኒጀር ኮንጎ ነው እንደሆነ ይታወቃል። እና ሰዋሃሊ የሚባሉ ቋንቋዎችን የሚያብረው ያዘ ስለሆነ ማለት ነው። followed by Afroasiatic super family ደግሞ ሁለተኛ ላይ ሆነ ማለት ነው። this super family has two main branch አለው። ኒጀር ኮንጎ ማለት ኒጀር ኮንጎ እና ካርዶፋኒያ ነው ይባላል። ኒጀር ኮንጎ ከቨርስ ማች ኦፍ ዌስት አፍሪካ ነው። ኒጀር ኮንጎ ኦል ኦፍ ባንቱ አፍሪካዎች ያ በጣም ግሬተስት የሆነ ክላን ናቸው። ያው ባንቱዎች
ስለዚህ አፍሮዣቲን ኒጀር ኮንጎ ነው የሚነገረው ማለት ነው። ባንቱ ስፒከር ሊቭ አክሮስ ማች ኦፍ ሳሃራን አፍሪካም ይኖራሉ፣ ሳውዘርንም አሉ። ኦቨር 450 ላንጉጅ ዛት አር ግሩፕ ኢን ባንቱ ፋሚሊ ውስጥ ራሱ እስከ 450 የሚደርሱ ፎር ኤግዛምፕል ኪስዋሃሊ ዋን ኦፍ ዘ ሞስት ዋይድሊ ኪስዋሃሊ ማለት በጣም ረጅም ትልቁ ቋንቋ ነው በአፍሪካ። ዋይድሊ ስፖክን አፍሪካን ላንጉጅ ሚክስቸር ኦፍ አፍሪካን ኤንድ አረብ ሁለት ቋንቋዎች አረብና ይሄ ከአፍሪካ የተገኘ ቋንድላ ቋንቋ ሶሃሊ ቋንቋ ይባላል። ኬንያ ምናምን ነው የሚነገረው። ቢሎንግ ቱ ባንቱ ላንጉጅ ግሩፕ። ካርዶፊኒያ የሚባለው ደግሞ ላንጉጅ ደግሞ የሚባለው ስፖክን ኢን ስሞል ኤሪያ ኢን ኑቢያ ሂል ሳውዘርን ሪፐብሊክ ኦፍ ሱዳን አካባቢ የሚነገረው ደግሞ ካርዶፊኒያን ላንጉጅ ይባላል ማለት ነው። the Nilo Saharan super family ጋር ስንሄድ is the third majority in terms of number ሶስተኛው ናይሎ ሳራን ነው። and divided 6 groups ቻርሊና ወላለ ሶንጋይ ዌስት አፍሪካ ማለት ነው። ሰሃራን አካባቢ ሜባን ኮማን እና ፍሪ የሚባል አካባቢ እንትን ይነገራል ማለት ነው። ቋንቋዎች ሳብ ግሩፖች ይከፈላል ማለት ነው። ኮይሳን ደግሞ እቺ ትንሿ ነች። አስቱ ሰብ ግሩፕስ ኮይና ሳን የሚባሉ ህዝቦችን ታውቃላችሁ። ወደ ደቡብ አፍሪካ አካባቢ የሚገኙ ደዘርት ካልሃሪ ደዘርት አካባቢ ናሚቢያ፣ ቦትስዋና ምናምን የሚባሉ ቦታዎች ላይ በስፋት ይነገራሉ ማለት ነው። ኮይሳን ስሞለስት ኢን ነምበር ናቸው። so not all languages spoken in Africa are native to the continent. ሁሉም ኔቲቭ አይደሉም። for instance many people in North Africa speak the Arabic language. ኔቲቭ ማለት እዛው ማህበረሰቡ የፈጠረው ሳይሆን ከውጪ ወደ ውጪ ሂስቶሪካሊ የሆነ ፕሮሰስ ኖሮት ከውጪ አሁን ለምሳሌ በ7ኛ ሴንቸሪ ላይ አረብ ኖርዝ አፍሪካን ሲይዟቸው አረባይዜሽን ተጀመረ አይደለ? አረቦች እዛ ሰፈሩ። ከዛ አረብ ላንጉጅ ኖርዝ አፍሪካ ላይ ተስፋፋ ማለት ነው። ስለዚህ ኢዝ ኖት ኔቲቭ ነው። አረብ ላንጉጅ ኖርዝ አፍሪካ ላይ ኔቲቭ አይደለም። ዲስ ላንጉጅ ዋዝ ብሮት ቱ ዘ አፍሪካን ባይ ዘ ሙስሊም አረብ ሙስሊሞች ነው። ያው ቢትዊን 17 እና 11 ሴንቸሪ መካከል ነው እንትን ያደረገው። the European colonial power brought the language to respective colonies of Africa. for example እነ ናይጄሪያ እነ አልጄሪያ አካባቢ ያሉት እንግሊዘኛ የሚያወሩ ኬንያ ምናምን because of colonization ማለት ነው። ቀኝ ግዛት ስለተገዙ እንግሊዘኛን ከኢትዮጵያ አንፃር በደንብ ይነገራል ማለት ነው። ኢፌክቱ ያ ነው። ስቴት ኢን ኖርዝ አፍሪካ ጋር ስንሄድ ስቴት ኢን ኖርዝ አፍሪካ አንደኛ የምናገኘው ማምሉክ ኢጅፕትን ነው። ማምሉክ ኢጅፕት ፋቲሚድ ዳይናስቲ ወይ ደግሞ ፋቲሚድ ሩለር ዩዝድ ሶልጀርስ ኮልድ ማምሉክ። ፋቲሚድ የሚመሩ ሰዎች ቱርኪሾች ናቸው። አክቹአሊ they are not Egyptian ቱርኪሽ ኦሪጂን ነው ያላቸው እና ወታደራቸውን ማምሉክ ይሉታል። እና ዲክሌር ኢጂፕሽያን ኢንተርዲፔንደንስ ፍሮም the rule of ባጋሃድ in 969 AD ባጋሃድ ትመራ ነበረ ኢጅፕትና ፋቲሚዶች ኢጅፕትን ከነሱ ነፃ አውጥተው ራሳቸውን እንትን አደረጉ ማለት ነው። ማምሉክስ were Turkish origin ያላቸው ማምሉኮች ቱርኮች ናቸው። they gradually became military commander and took power militarily ኮማንደር ነበሩ ኢጂፕሽያን ላይ። ከዛም በኋላ ነው ስልጣን እንትን ያሉት። they founded ዲር ዳይናስቲያቸውን መስርቶ ነበረ from 1250 to 1570 ማለት ነው። after that they expand into Palestine, Syria, Europe and Asia. beside Egypt under Mamluk witnessed critical economic developments. በማምሉክ ጊዜ ኢጂፕት ኢኮኖሚካሊ ዴቨሎፕ ሆና ነበር። during the rule of Mamluks Ethio-Egyptian relation was full of conflict ነበረ። during ታስታውሳላችሁ በኢትዮጵያ በዛ ሰዓት ኢትዮጵያና ኢጅፕት ሎንግ ራን የሆነ እንትን ነው ያላችሁ ሪሌሽንሺፕ ነው ያላችሁ። ንርድርት ፎር ኤግዛምፕል በፖፕ ሊሆን ይችላል፣ በሀባይ ዙሪያ ሊሆን ይችላል እና በማምሉክ ጊዜ ኢትዮጵያና ኢጅፕት ኮንፍሊክት ላይ ነበሩ ማለት ነው። however the Ethiopian ruler ዘርዓ ያዕቆብ እንደሚታወቀው በጣም ወሳኙ የኢትዮጵያ ሩለር ነበረ። በሜዲቫን ኪንግ ነበረ። በጣም እንትን ጎበዝ የሆነ ኪንግ ነበረ በዛ ሰዓት ማለት ነው። ኢትዮጵያን ሩለር ዘርዓ ያዕቆብ try to create smooth relationship peaceful relationship ለመፍጠር ወስኖ ነበረ። ግን but the relation short lived ነው።
ግን the Mamluk power started to decline because of corruption ማምሉኮች ያው በሙስና ምናምን agricultural productivity ራሱ ወድቆ ነበረ cattle plague and drought firearms helped the Ottoman Turkish defeat the Mamluk force in Palestine and they occupied Egypt in 1570 ማምሉኮች ከወደቁ በኋላ ኦቶማን ቱርክሽ ደግሞ 16ኛ ሴንቸሪ ላይ ባለፈው ዩኒት 4 ላይ እንዳየ ነው ማምሉክ እንትን ኢጂፕቶች ማደና አይሚን ኦቶማን ቱርኪሾች የተነሱበት ሰዓት ስለነበረ ፓለስታይንን ዲፊት ሲያደርጉ በዛንታይን ኢምፓየር ስፔሻሊ ይሄ ኮንስታንቲኖፕል የተቆጣጠሩበት ሰዓት ማምሉክ ኢጂፕትን ሊቆጣጠሩ ይችላል ማለት ነው። ኢጂፕትንም በራሱ ስር አድርገዋል ማለት ነው። the other one is and the Fungi Sultanate. The Fungi Sultanate was established in 1504 by the cattle keeping nomads in North East Africa and the present day Republic of Sudan. ፉንጂ ሱልጣኔት የሚባለው አንድ በከብት ጠባቂ የተመሰረተ ስልጣኔ እንደሆነ ይታወቃል። የአሁኗ ደግሞ ሪፐብሊክ ኦፍ ሱዳንን ማለት ነው። the Fungi established their sultanate in 1504 with the capital of ሴናር የምትባል ካፒታል የአሁኗ ካርቱም ማለት ነው። እዛ ነው የተመሰረተ። like ማምሉክ the Fungi Sultanate fought against Christian Kingdom of Ethiopia በማምሉኮች ወይ ደግሞ ልክ እንደ ማምሉኮች ፉንጂ ሱልጣኔቶች አታክ ያደርጉ ነበር ኢትዮጵያ ክርስቲያን ህላንድ ኪንግደምን ትሬድ ሩቱን ለመቆጣጠር እዛ አካባቢ ያሉትን ትሬድ ሩቶች ለመቆጣጠር ፎር ኤግዛምፕል the army of Susunios ከሱሱኒዮስ ጋር ማምሉኮች እንትን ነው ነበር destroyed them in about 1620 ሱሱኒዮስ አጼ ሱሱኒዮስ የፋሲለደስ አባት ማለት ነው ዲፊዝ ሊያረጋቸው ይችላል ማለት ነው። ሱልጣን ፉንጂዎችን ታሸንፏቸዋል። The Fungi Sultanate continued to exist until Muhammad Ali of Egypt. Muhammad Ali of Egypt ያ እንደሚታወቀው 1821 ላይ 1821 ነው ግሬተር ኢጂፕትን የሚለውን አላማ ይዞ ተነስቶ ሱዳንንም ተቆጣጥሮ ኢትዮጵያንም ደግሞ ለመቆጣጠር እንትን ዲዛይር ነበረውና ታላቋን ኢጂፕትን ለመፍጠር ሙሐመድ አሊ ያኔ ሲነሳ ፉንጂ ሱልጣኔት ከሱ ስር ሆናለች ማለት ነው። ግን ያው ኢትዮጵያ አልተሳካለትም። ባትል ኦፍ ጉንዴትና ጉራ የሚባሉ ባትሎች ላይ ኢትዮጵያ ልታሸንፍ ይችላለች ማለት ነው። the spread of Islam and its impact in West Africa የሚለው እናያለን። after the birth of Islam early in 7th century ባለፈው እንዳየነው ኢስላም ያው በ7ኛ ሴንቸሪ ላይ ነው እንትን ያለው ሙስሊም አረብ ኮንከር ኢጂፕት in 642 AD after the death of prophet Muhammad ከሞተ በኋላ አረቦች ሙስሊም አረቦች በጣም በቃ ራሳቸውን ወደ የድሮ ሜሶፖታሚያ ላንድና ወደ ኢጂፕት ነበር ማስፋፋት የፈለጉት because of there is fertile crescent የሆነ ሶይል አለ። ስለዛ ኢጂፕትን ወይ ደግሞ ኖርዝ አፍሪካን መቆጣጠር ነበረ። ከዛን ተቆጣጥረው later in the century they went on from Egypt to the rest of the Africa ኖርዝ አፍሪካን ተቆጣጥረዋል ማለት ነው። by the end of century Arab empire had reached Morocco ደርሶ even ደግሞ ወደ ስፔንም ሳውዘርን ስፔንም ተቆጣጥረው ነበር አረቦች ማለት ነው። after political religion rivalry in the 11th century ሞሮኮን አልፈው ሲባል ያ ሞሮኮንና ስፔንን ቅርብ ናቸው 22 ኪሎ ሜትር ብቻ ነው እንትናቸው አለ መሃላቸው አለ ማለት ነው። ስትሬት ኦፍ ጂብላተር የሚባለው እሱንም አልፈው እስልምና ማስፋፋት ይችላል ማለት ነው። Islam in North Africa was combined by further wave of Arab immigration. አረቦች ዛም እስልምና አስፋፍተው አልተቀመጡም። ዛም ቁጭ ብለው ማለት ሰፈሩ። ስፔሻሊ ካይሮ አካባቢ ቱኒስ ምናምን ቱኒዚያ አካባቢ ላይ ነው የሰፈሩት ማለት ነው። This was also followed by expansion of West African empires የተስፋፋበት ሰዓት ነው ማለት ነው። Islam promoted trade between West Africa and the Mediterranean አካባቢ ባሉትና በዌስት አፍሪካ አካባቢ ያለው ትሬድ ፕሮሞት አደረገ። the religion developed and widened the trans-Saharan caravan trade የሚባለው ይሄ ነጋና ፕሬዘንት ደጋና አካባቢ ያለው ትራንስ-ሳሃራን አካባቢ ንግድ ነበርና እዛ አካባቢ ላይ በጣም ተመስፋፋት ችሏል ማለት ነው እስልምና። the work enriched the West African the ሙስሊም ትሬደሮችም ነበሩ። ሙስሊም from North Africa came and settled in the commercial center. Islam in Africa has also linked together diverse people through better cultural understanding, spirit of cooperation and common words.
ሊሆን ይችላል ማለት ነው። ሂስቶሪካል ኢምፓክት ኦፍ ኢስላም አፖን ትሬድ ፓርቲኩላርሊ ኢን ዌስት አፍሪካ ሲግኒፊካንትሊ ኢንክሪዚንግ ዘ ዌልዝ ኦፍ አፍሪካን ፒፕል ኤንድ ሄልፕን the rise of great african empires እነ ሶንጋ እነ ጋና ምናምን ሊነሱ ችለዋል ማለት ነው። ዌስት አፍሪካን ኤምፓየሮች ምንላቸው እስልምና ነው መሰረት አድርገው የተነሱ ማለት ነው። The coming of Islam of Africa facilitated the rise of political empire that encouraged trade and wealth ማለት ነው። Islam was also more attractive to kings because of its concept of caliphs combined political power with religious authority. religious authority ላይ ነው ከሪሊጂየስ አውቶሪቲ ጋር ነው ስልጣን እንትን ነው። ስቴት ኢን ዌስት አፍሪካ ኖርዝ አፍሪካን አየን። አሁን ደግሞ ዌስት አፍሪካን ደግሞ ስናይ many states and kingdom were flourished in West African more than modern African nation including Mali, Guinea, Senegal, geographical connection to the three medieval African empire of Ghana ያውናን ጋና ማሊ ሶንጋ የሆነው እንትን ፈጥሮ ነበር ማለት ነው። ዌስት አፍሪካን በጣም ትልቅ እንትን ያለበት ሪሶርስ እና ጎልድ ኮስት አሁን ጋና ያው በሜዲቫል ፔሪየድ ጊዜ ጎልድ ኮስት ነበር የምትባለው። አንሽንት ጋና ኢምፓየር was located in the part of now called Mauritania አሁን ያሁኖቹ ማውሪታኒያ ማሊ እና ሴኔጋል ነው የጥንታዊቷ ጋና። it was founded by Soninke people በሶኒንኬ ህዝቦች ነው የተመሰረተችው ጋና ማለት ነው። in the 4th century AD 4th century አራተኛው ሴንቸሪ ኤዲ ላይ reached the height of its power ማለት ደግሞ ወርቃማው ጊዜን ያገኘችው ደግሞ በ1000 ኤዲ ላይ ነው። ጋና rely on trans-Saharan trade የሚባል አለ አንድ ሴንተሩ ጋና ሆኖ በቃ ህዝቦች የሚገባዩበት ማለት ነው። ከሳራም መተው ከዛም ከዚህ መተው ከኖርዝ አፍሪካን ከዌስት ምናምን መተው የሚገባዩበት ትራንስ-ሳሃራን ትሬድ ነበርና the ruler were able to build a vast empire እሱን ተጠቅመው ስለ ግብር ምናምን ስለሚያስከፍሉ build vast empire build ማድረግ ይችላል። the rise of Islam was the main factor for the greatness of decline of Ghana ማለት ነው። ጋና ለመነሳት ለታላቅነቷ እስልምናን ለመውደቋን እስልምና ሪፎርሞች ነበሩ በኖርዝ አፍሪካ ላይና በሱ ነው እንደውም የእንትን ያሉት አልሞራቪድስ ሙቭመንት የሚባል አለ። በይሄን ዩናይት ጣራ እስልምናን ለመፍጠር ሲባል የተደረገ ሙቭመንት ነበረ። በሱ ነው ጋና 1076 ላይ ኩምቢሳል የሚባል ካፒታል ነበራትና በሱ ስር አልሞራቪድ ሙቭመንቶች ወይ ደግሞ እስላሞች ናቸው ያው እንትን ይሄ ምንድነው ሪፎርም ሙቭመንትስ የሚያደርጉበት ጊዜ ጋናን ተቆጣጣሯት ማለት ነው። ሶ ጋና በዚህ ስራ አለቀች። ሌላኛ ማሊ ነው። ማሊ እንደሚታወቀው ኢመርጅድ አፍተር the fall of Ghana ጋና ከወደቀች በኋላ ነው የተመሰረተው። ሱዴንታ ኬንታ founded the Mali empire of the Mandinka people ሱዴንታ ኬታ የሚባል ሰው ነው የተመሰረተው። ማዲንካ people ህዝቦቹ ምንድናቸው? ማዲንካ ናቸው። the Mali empire had many profound cultural influence on West Africa and developed the spread of its language law and custom along the Niger river አካባቢ ነው ይሄ ሱልጣን። the greatest of king Mali was Mansa Musa የሚባል በጣም ትልቅ ንጉስ ነበራትና በሚታወቀውም ደግሞ ፕሪግሊሜጅ ወይ ደግሞ ይሄ ፖለቲካሊ ሪሊጂየስ የሆነ ሙቭመንት ወይ ደግሞ አሁን ለምሳሌ አንድ ክርስቲያን ሆሊ ላንድ ይላል አይደል? እስራኤል ምናምን ይሄዳል። እሱ ምን ይባላል? የሱ ጉዞ ሆሊ ላንድ ጉዞ ፕሪግሊሜጅ ይባላል። እስላሞች ደግሞ ያው መካ ይሄዳሉ ወይ ሀጅ ለማድረግ ማለት ነው። እሱ ፕሪግሊሜጅ በማድረግ በጣም ይታወቃል ማንሳ ሙሳ። እና በጣም ደግሞ የሚታወቀው ማንሳ ሙሳ በወርቅን ማሊ was famous for its Islamic study ቆያው እና አሁን ቲምቢክቱ የምትባል አንድ ሴንተር አለች። ኢስላሚክ ካፒታል ኦፍ ማሊ ነች እና ደግሞ በጣም እስልምና ሴንተር ነች። became one of the most important Islamic learning and culture center ነች ማለት ነው እስካሁን ድረስ ቲምቢክቱ እንትን እንደዛ ነች። after Mansa Musa there were no king as powerful as ማንሳ ሙሳ በጣም ማሊ በጎልድ የበለጸገች ስለሆነ ጎልድ ራሱ ይጠቀሙ ነበር። በጣም በቃ ጎልድን በመጠቀም ሀብታም ያረጋት የማሊ ወርቃማ ዘመን የሚባል በማንሳ ሙሳ ጊዜ ነው። እሱ ከሞተ በኋላ ነው በቃ ፓወርፉልነሷ እየቀነሰ ሄደ። the greatness of the kingdom of Mali weakened የሆነ በቃ because of inefficient leadership and attack from neighboring people ምክንያቱም በጣም ሰፊ የሆነ ግዛት ስላላቸው ሰፊ የሆነ ግዛት ደግሞ አንድ ሴንተር ላይ ሆኖ ሊደርሺፕ አሪፍ ያልሆነ ሰው እንትን ላይ ያረጋ አይችልም። መምራት የማይችል ሰው
አታክ ይደረጋል ከሌላ ጎረቤቶች ምናምን for example ታሩግ also Mali fail another advanced African kingdom took its place the kingdom of Songhai የሚባል ደግሞ ሰማሊ ከወደቀ በኋላ Songhai people established the empire named after their name with its capital Gao እሷ ከተማ ምንድነው ጋኦ Songhai people had been subject to Ghana and then Mali at the various time. However, toward the end of 14th century, they threw off the overlordship of Mali. The empire extended from central of today's Nigeria to Atlantic coast. ያውኗ ናይጄሪያን እና አትላንቲክ ኮስትን አንድ ላይ ያጠቃልላል ማለት ነው። Songhai became powerful by controlling the trans-Saharan trade. trans-Saharan trade በጋና ነበረ ድሮ ኮንትሮል ያደረጋቸው ደግሞ ሶንጋዮች Songhai had trading connection with Berber ኖርዝ አፍሪካ አካባቢ ያሉት ትራይቦች ናቸው ማለት ነው። ኪንግ አክሴፕትድ ኢስላም ኢርሊ ኢን 11th ሴንቸሪ ላይ የሶንጋይ ንጉስ እስልምና ሊቀበል ይችላል ማለት ነው። ዲር ፕሮስፐሪቲ ግሪው አስ ጎልድ ቢጋን ቱ ኬም ፍሮም ዘ ፎረስት ሪጅን የሚባሉ ህዝቦች አሉ። ከዛ ነው የሚመጣው ጎልድ እንትኑ ማለት ነው። ጎልድ በጎልድ በለጸገች ነው ፎረስት ሪጅን የሚባል ቦታ አለ። The empire ended in 1591 then when Moroccan army defeated Songhai in the battle of Tondobi የሚባለው ሶንጋይ በሞሮኮን እጅ ስር ልትወርቅ ትችላለች ማለት ነው። ሞሮኮ ደግሞ ከላይ ያው ስፔኖች እያጠቋት ስለሆነ ከሷ እንትናቸውን ከሷ ራሷን ለመከላከል ስትይ ሶንጋይን ልትይዝ ትችላለች ማለት ነው ሞሮኮ። ሌላኛው the kingdom of ካኔም ቦረን የሚባል ነው አለ። ካኔም ቦረን the ruling family was Muslim dynasty ናቸው። trade was important for ካኔምስ greatness ያው ለሁሉም greatness ትሬድ ነው። ግን ካኔምስ army kept the trade route safe and collected tax from trader ታክስ በመሰብሰብ ግብር በመሰብሰብ ነበር ራሳቸውን እንትን ያደርጉት። after ቦረኑ became a province of ካኔም empire was often called ካኔም ቦረኑ ያው ቦረኑ እንትን ከነች በኋላ ካኔም ቦረኑ probably began to decline because trade center shifted from inland route to Atlantic coast of West Africa. ዲክላይን ያደረገችው ምክንያቱ ምንድነው? ትሬድ ሴንተሩ ሽፍት ሆነ ከምን ከኢንላንድ ሩቱ ደግሞ ይሄ ከንግድ ምንድነው ከኢንላንድ ከመሬት ንግድ ተሰስሩ ወደ አትላንቲክ ኮስት ኦፍ ዌስት አፍሪካ የባህር ወደ ውሃ ምናምን ሆነ ማለት ነው። ሌላኛ ሀውሳ ሲቲ ስቴት የሚባሉት ዌስት አፍሪካን ፒፕል ስቴቶች አንዱ ነው። the Hausa city state merged in Nigeria between 10,000 1000 and 1200 AD. the people were both pastoralists and farmers ነበሩ። pastoralists ናቸው farmers ናቸው። the city state were Kwano, Katisna, Zazu, Zaire ማለት ነው። ጎብር ከብር ካኖ ዘንፋራ the economy was Hausa city state based on agriculture ነበር ኢኮኖሚያቸው። trans-Saharan trade ይጠቀማሉ። Hausa city states were noted for their leather good በሌደር ጉድ ይታወቃሉ። ክራፍት ቴክኖሎጂ ቴክስታይል በጨርቃ ጨርቅ most famous of them was world city of Kano ታጠረ የሆነ ሲቲ ነበረ በሱ ይታወቃሉ። Islam spread to Hausa and land from ካኔም ቦረኑ ከካኔም ቦረኑ እስልምና ወደ እነሱም ሊተላለፍ ይችላል ማለት ነው። this unit 5 part 1 ነው። please subscribe share the video and thank you for your attention.